Akbar!
እጅ በደረት አንገት ዝቅ ይበቃል። ያላችሁበት ታች ከዚህ በመቀጠል የተከበራችሁ የእዝ ከፍተኛ አመራሮች፣ የተከበራችሁ ኮር 102ኛ ኮር ከፍተኛ አመራሮች፣ የተከበራችሁ የኮር 1 አመራሮች፣ የተከበራችሁ የ12ኛ ክፍለ ጦር አመራሮች፣ የተከበራችሁ የ49ኛ ክፍለ ጦር አመራሮች፣ የተከበራችሁ የ65ኛ ክፍለ ጦር አመራሮች እንዲሁም የተከበራችሁ የአሳምነው ክፍለ ጦር አመራሮች የዛሬው ዕለት የተገናኘ ነው በከፍተኛ የአንድነት ድል ማግስት መሪ ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ በተመሰረተ ዋዜማ ማለት በመሆኑ እንኳን ደስ አላችሁ እንኳን ደስ አለን ለማለት እወዳለሁ። ክቡራትና ክቡራን የዛሬው ዕለት ለእኛ ለ102ኛ ኮር ለ65ኛ ክፍለ ጦር ልዩ ዕለት ናት። ስናፍቀው የነበረውን በጋራ የመስራት ውህደት የምናበስርበት ዕለት በመሆኑም እጅግ በጣም ደስ ብሎናል። እንኳን ደስ አላችሁ እንላለን በድጋሚ። ከዚህ በመቀጠል እንግዶቻችንን ንግግር የሚያደርጉ እንግዶቻችንን እናሳውቃለሁ። የመጀመሪያው የ102ኛ ኮር ዋና ሰብሳቢ አርበኛ ረዳው በቱን ወደ መድረክ ጋብዛለሁ። የመክፈቻ ንግግር እንዲያደርጉልኝ ተቀበሉ። እንዴት ናችሁ? ደህና ናችሁ? እንኳን ደስ አላችሁ፣ እንኳን አደረሳችሁ። አዎ በጣም ያምራል። ያው ለዚህ ቀንና ለዚህ ሰዓት ያደረሳችሁ ላደረሰን በድጋሚ እንኳን ደስ አላችሁ። ያው ከአንድነቱ ጀምሮ ብዙ ድሎችን እያገኘን ነው። ስንለፋበት፣ ስንታክትበት፣ ስንደክበት፣ ስንወጣ ስንወርድበት የነበረው የምንፈልገውን አንድነት ውስጥ ለውስጥ ጥላት ብዙ ነገር ሲሰራብን ነው የነበረውን ያን ሁሉ ማለቆ ያን ሁሉ ችግር አልፈን ከዛሬ ደርሰናል። ስለዚህ ደግሞ ክፍለ ጦሮቻችንን ብርጌዶቻችንን ከአንድ ላይ በማዋሃድ ስያሜ በመስጠት አጠቃላይ የነበሩትን ስያሜዎች በሙሉ ወደ ቁጥር በመቀየር የተቋም ይዘት እንዲኖረው አድርገናል። ስለዚህ በተሰራው ስራ ትልቅ ብዙ ውጣ ውረድ ነበረው። ግን ያንን ውጣ ውረድ አልፈን ለዛሬው ቀን በቅተናል። በድጋሚ እንኳን ደስ አላችሁ ነበረው። ስለዚህ ያው አንድነት ኃይል ነው። አንድነት ኃይል ነው። እንግዲህ ማንኛውም ኃይል የአማራ ፋኖ ብሔራዊ ንቅናቄ አጠቃላይ እንግዲህ በአማራ ምድር በአማራ ሰማይ ያለው አንድ ፋኖ ብቻ ነው ማለት ነው። አንድ አማራ አንድ ፋኖ፣ ጥላትም አንድ ብቻ። እስካሁን ድረስ ሲያከፋፍሉና የነበሩ ፋኖ መስለው ፋኖ ያልሆኑ ብዙ ውጣ ውረድ ያደከሙን እነሱን ለይተን አንጣለን ለይተን ከዛሬ ደርሰናል። ስለዚህ ደግሞ አንድ በመሆናችን ድላችን ይቀጥላል። ባለፈው በዞብላምባ ተአድሶ የተገኘውን ድል አይታችሁታል። ስለዚህ ተአድሶ የሞራል ስንቅ ነው፣ አንድ ጉልበት ነው። ከአንድነት የበለጠ ተአድሶ ደግሞ ብዙ ነገር ያሰራናል። አሁንም ለወደፊት ለምንሰራቸው ስራዎች ቅድመ ዝግጁነት ወትሮ ዝግጁነታችንን አስተካክለን ወደፊት የምንራመድበትን ካለፈው የበለጠ ድል የምናመጣበትን ጊዜ ቅርብ ነው የሚሆነው። አይዟችሁ፣ እንኳን ለዚህ ቀን አደረሳችሁ። እወዳችኋለሁ። ሰላም ሁኑ። ወታደራዊ ዋና አዛዥ አርበኛ ጌታቸው መልኩን ወደ መድረክ ጋብዣለሁ። እንዴት ናችሁ? ሰላም ናችሁ? አማራ ፋኖ አፋብን
ምስራቅ አማራ ቀጠና ምኒልክ ዕዝ 102ኛ ኮር ወታደራዊ አዛዥ ይህችን ቀን እዚህ ተሰባስበን በመገናኘታችን እድለኛ ነን። እንኳን ደስ አላችሁ። በመቀጠል አማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና የኮር 1 አመራሮች፣ የክፍለ ጦር ያሳምነው ክፍለ ጦር አዛዦች አመራሮች፣ የአውጃኑ አመራሮች እንዲሁም የ12ኛ ክፍለ ጦር አመራሮች፣ የ49ኛ ክፍለ ጦር አመራሮች፣ የ65ኛ ክፍለ ጦር አመራሮች ሙላው እግረኛ ሰራዊታችን በተሰውት ሰማዕት ስም እንኳን ለዚህች ቀን አገናኘን ይላል እና በመቀጠል ይቺ ታድሶ ሲደረግ ዝም ብሎ የተደረገ አይደለም። ብዙ ዋጋ ተከፍሎበት ብዙ መስዋዕትነት ተከፍሎበት አጥንታቸውን ከስክሰው ደማቸውን አፍስሰው ዋጋ በከፈሉት አርበኞቻችን ነው ይሄ ውደት የመጣው። ይህ ውደት ሲመጣ ሰራዊቱ ታጠቅ ክፍለ ጦር ዲቪና ወርቄ ብርጌድ እንዲሁም የኮሩ መካናይዝ በደስታ ጀነራል ተፈራ ማሞ ባወረደው መሪያችን ባወረደው የወታደራዊ ቁጥርና አቅም መሰረት በደስታ ተቀብሎ ደስ እያለው ውደቱን ተቀብሎ በዚህ ስም ነው ታድሶ የተደረገው። እንኳን ደስ አላችሁ። ሌላው ስም ዝም ብሎ አይሰጥም ጎበዝ። ስም ፈሪ ከሆንክ ፈሪ ነው የሚባለው፣ ጀግና ከሆንክ ጀግና ነው የሚባለው። ስም የተሰጣችሁት ክፍለ ጦሮች በሙሉ የታሪክ ስም አላችሁ። ነገ ለታሪክ ተመዝግቦላችኋል። 65ኛ ክፍለ ጦር ስትባሉ በየነበራችሁበት አሃድ ታሪክ ሰርታችሁ የ65ኛ ክፍለ ጦር ስሙንም ትጥቁንም ቀምታችሁ አብይ አህመድን አስመድምዳችሁ ሽንቱን አሸንፋችሁ ነው እንጂ ዝም ብሎ የመጣ ስም አይደለም። ለዚህ ሞራል ይሰማችኋል። ነገ ታሪክ ሰርታችሁ እንደ ጎረቤቶቻችሁ የጎንደር ፋኖ የሰሩትን አይታችኋል። ስንት ዲሽቃ፣ ስንት ስናይፐር፣ ስንት ብሬን ማርከዋል። እናንተ ማርካችሁ አሳይታችኋል። ዘመቻ አይደማል አባናይደው መነሳሰል እንዲችል የአንበሳውን ድርሻ ወስዳችኋል። እነሱም ደግሞ እንደ አማራ አንድ ድርጅት አንድ ተቋም በመውሰዳችን ይህን ስራ ሰርተዋል። እንኳን ደስ አላችሁ። ነገ አሳይተናቸዋል። የአማራን ሕዝብ አሳይተነዋል። ቀጣይ ዳግም ከዛ የበለጠ እንደምናሳያቸው ዝግጁ ነን። ከአሁን በኋላ በተናጠል አንሞትም ጎበዝ፣ በተናጠል አንሞትም። በሽምቅም በተናጠልም ሁሉን አድርገነው መተናል። ከመደበኛ መካናይዙንም ምኑንም አሁን ይዘነው እየሄድን ነው። በዚህ ልክ ህዝባችንም ድርጅታችንም አደራ ሰጥቶናል።
አደራችንን እንድትቀበሉ አርበኛ አሸናፊ ገናን ወይራ አማራን ወደ መድረክ ያስገባል። አለን አለን ለሩይ ከድርጅት መስረታ ማግስት ከዘመቻ አደማሊ ትልቁ አውደ ውጊያ በኋላ መሆኑ እንደዚሁም ደግሞ አደረጃጀታችን ማስፋት ማጥበብ አድርገን የቀድሞው ምስራቅ አማራ ኮር 2ን ጠላቶቹን የጠላት አሃዶችን ፍርስርሱን ካወጣ በኋላ በተሰው ወንድሞቻችን ስም 102ኛ ኮርን በተበሉት ክፍለ ጦሮች የቀድሞው ዞበላምባን 12ኛ ብለን 49ኛ ክፍለ ጦርን በመብራት የቀድሞ ካላኮርማ ያውን 49ኛ እናንተ ደግሞ ከሁሉም አሃር ተሰባስባችሁ በአዲስ ስያሜ 65ኛ ሚል አግኝታችኋል። በዚህ መልክ መገናኘታችን ለትግሉም ከፍ ያለ እድገት አንድ ደረጃ መሄዳችን ማሳያ ነው። እንደ ታጋይም እኛ እንኮራባችኋለን። የአማራ ህዝብም የጀመረው አብዮት ዳር እንደሚደርስ ትናንት ከትናንት ወዲያ በተበጣጠሰ መንገድ ስናደርገው የነበረው አማራዊ መራራ ተጋድሎ በአንድ ድርጅት ባንድ መሪ ተሰይሞ የአፋብን ሰራዊት በመሆናችሁ የአማራ የመከላከያ ኃይል በመሆናችሁ ልትኮሩ ይገባል። በዚህም እንኳን ደስ አላችሁ ማለት ፈልጋለሁ። ቀጥሎ ህዝባችን በአስከፊ ወራሪ ኃይል በመላው አማራ ሰማይ ስር ከዛሬ 500 ዓመት በፊት የጥንት ጠላቶቻችን ፍላጭ የሆነ ኃይል አማራን ወሮታል። ይህን ወረራ ለመከላከል የምናደርገው ርብርብ ደግሞ የህዝብ ልጅ የሆነውን ፋኖ ወልዷል። ይሄ የተወለደው አብዮት የአማራን ህዝብ የህልውና ትግል የመኖርና ያለመኖር መብት ሳያረጋግጥ ምንም የሚያስቆመው ምድራዊ ኃይል አይኖርም ማለት ነው። ስለዚህ በሁሉም አቅጣጫ ጠላቶቻችን እየፈራረሱ ባሉበት ማግስት መሰል ተሐድሶ ማድረግ ተገቢ በመሆኑ ለተሻለ ግዳጅ ራሳችሁንም እንድታዘጋጁ ትልቅ የስነ ልቦና ማነቃቂያ መሆኑን ልታስቡበት ይገባል ማለት ነው። ስለዚህ በርቱን በርታ፣ በተሻለ ድል ላይ እንገናኛለን። ስላገኘኋችሁ ደስ ብሎኛል። አመሰግናለሁ። ቀን 5/6 ወር 2018 የተከበራችሁ ከፍተኛ የህዝብ አመራሮች፣ የተከበራችሁ የኮር 1 ከፍተኛ አመራሮች፣ የተከበራችሁ ያሳመነው ክፍለ ጦር አመራሮች፣ የተከበራችሁ የአውጃኖ ክፍለ ጦር አመራሮች፣ የተከበራችሁ ሲቪል አስተዳደር አመራሮች፣ የተከበራችሁ የ12ኛ ክፍለ ጦር አመራሮች፣ የተከበራችሁ የ49ኛ ክፍለ ጦር አመራሮች እንዲሁም የ102ኛ ኮር ከፍተኛ አመራሮች ክቡራንና ክቡራት እንኳን ለዲቢና ወርቄ ባለሽርጡ ብርጌድ የኮር መካናይዝድ የታጠቅና የታጠቅ ክፍለ ጦር የተሐድሶ ወይም የውህደት ፕሮግራም በመገናኘት እንኳን ደስ አላችሁ፣ እንኳን ደስ አለን። ከዚህ በመቀጠል ዲቢና ወርቄ ባለሽርጡ ብርጌድ ከተቋቋመበት እስከ ተዋሃደበት ያለው አጭር ታሪክ የማቀርብ ይሆናል። ዲቢና ወርቄ ባለሽርጡ ብርጌድ የአማራን ህዝብ ህልውና አደጋ ውስጥ እንዲገባ ያደረገውን የፋሽስቱ የአብይ አህመድ አገዛዝ በመመከት እንዲሁም ለማጥቃትና ለመከላከል ሐምሌ 11ኛው ወር 2016 በተቋቋመ በዚህ መካከል አንደኛ
አርበኛ ሃይማኖት ሞላ፣ ሁለተኛ አርበኛ ሞላ መንገሻ ወይም ሞላ ጥቁር፣ ሶስተኛ አርበኛ ሙለታ ዋሽክም፣ አራተኛ አርበኛ መሐመድ ሞላ፣ አምስተኛ አርበኛ ያሲን ኡመር፣ ስድስተኛ አርበኛ መንገሻ ንጉስ ያካተተ ነበር። በመሆኑም አንዳንድ ጓዶች የአማራን ህዝብ የትጥቅ ትግልን አርበኛ ሃይማኖት ሞላ፣ ሁለተኛ አርበኛ አበባ አገሩ፣ ሶስተኛ አርበኛ ሙሉጌታ ካሳ፣ አራተኛ አርበኛ ፍቅር ምሳዬ መስዋዕት በመክፈል የአማራን ህዝብ የትጥቅ ትግል ጥያቄ እስኪያገኙ ድረስ በብርጌዳችን ስም አደራ ተቀብለናል። በመጨረሻ የአማራ ህዝብ አንድ መሪ ድርጅት ፈጥሮ በመውጣቱ አዲሱ ያደረጃጀት ሪፎርም በመቀበል የብርጌዳውን ባለስልጣን ከኮር መካናይዝድ ከታጠቅ ክፍለ ጦር ጋር በመጣመር ወይም በመዋሃድ የአማራን ህዝብ ግዳ የሆነውን የአገዛዙን ስርዓት ለማስወገድ ዝግጁ መሆናችን እጅግ በጣም ደስተኛ ነን። አመሰግናለሁ። ጀግና ይሰዋል፣ ትግል ይቀጥላል። ፈሪ ቢገኝብኝ የሳመት ስራት ወጥ ፈረዲብኝ Argo